ከርትና ዴል ከሃይስኩል ጀምሮ አንድ ላይ የተማሩ ጓደኛሞች ናቸው። ካደጉም በኋላ ጓደኝነታቸው ቀጥሎ አንድ ላይ ናቸው። ምንም እንኳን የተለያየ የሥራ መስክ ላይ ቢሆንም የተሰማሩት ሶስቱም ግን አንድ አይነት ትልቅ ችግር አለባቸው። እሱም አለቆቻቸው ናቸው። የኒክ አለቃ ኒክን 8 ዓመት ሙሉ እያስለፋው ምንም እድገት ሊሰጠው አልቻለም። ቅዳሜ እሁድንና የበዓላትን ቀን ሁሉ ገብተህ የምትሰራ ከሆነ እድገት ታገኛለህ፣ የምትገባበት የሥራ ሰዓት ደግሞ ከጠዋት 12 ሰዓት እስከ ማታ 2 ሰዓት ነው ብሎት ኒክ አያቱ ሁሉ ታማ እስክትሞት ድረስ መጠየቂያ ሰዓት አጥቶ ሲለፋና ሲደክም ከርሞ እድገት ይሰጠኛል ብሎ ሲጠብቅ፣ አለቃው ግን ኃላፊነትን ለመሸከም ስል ቦታውን እኔ ወስጄዋለሁ ብሎ ጭራሽ በሟቿ ኒክ አያት ያሾፋል። የዴል አለቃ ደግሞ ዴልን አብረህን ካልተኛ እያለች ስቃዩን ነበር የምታሳየው። ማፍቅራት ፍቅረኛ አለችኝ እንዴት እሷ ላይ ዘሙታለው ቢላት፣ ታዲያ ገና መቼ ተጋባችሁ? ሳትጋቡ ብትዘሙት እኮ ኃጢአት አይሆንብህም እያለች ምንም ልታሰራው አልቻለችም። ስራውን እንዳይለቅ ደግሞ ከዚህ በፊት የህፃናት መጫወቻ ቦታ ላይ ሽንቱን ሲንሸራ ተይዞ ህፃናትን ልደፍር ነው ተብሎ ስሙ ጠፍቷል። በዚህም ምክንያት የሚቀጥረው መስሪያ ቤት የለም። የመጨረሻው ከርት ነው። የሱ እንኳን አለቃው በጣም ጥሩ ሰውና በሰራተኞቹ በጣም ነበር የሚወደደው፣ ግን እጅግ በጣም ጋጠወጥ ልጅ ነበረው። መጥፎ እድል ሆኖ አለቃው ይሞትና ልጁ ድርጅቱን ይረከባል። በአንድ ቀንም ገነት የነበረውን ቢሮ ሲኦል ያደርገዋል። ሶስቱም ታዲያ ነገሮች ካቀማቸው በላይ ሲሆን ለምን የሶስታችንን ማለቆች አንገላቸውን ብለው ይወስናሉ። ዛሬ የምናየው በ2011 ሆረብል ቦስስ በሚል ርዕስ የወጣውን የኮሜዲና የወንጀል ይዘት ያለውን ፊልም ነው። ሰብስክራይብ እና ቪዲዮን ላይክ ማድረግ እንዳይረሱ እሺ። ታሪኩ ሲጀምር መጀመሪያ የምናገኘው ኒክ የሚባለውን ካራክተር ነው። ለ8 ዓመት እዚህ መስሪያ ቤት ሰርቷል፣ ግን ምንም መሻሻል ሊያደርግለት አልቻለም አለቃው። ከዛ ዴልን እናያለን። ጥርስ ሕክምናው ውስጥ የዶክተሯ ተላላኪ ሆኖ ነው የሚሰራው። የሚወዳት ፍቅረኛ አለችው፣ ለመጋባትም ወስነዋል። አለቃው ግን ሁሌም ከሱ ጋር የምትተኛበትን አጋጣሚ ስትፈልግ ነው የምትውለው። እሱ ግን ሁሌም ለፍቅረኛው ታማኝ ነበር። ሌላኛው ደግሞ ከርት ነው። አካውንታንት ሲሆን የሱ አለቃ ግን እንደ ሌሎቹ ጓደኞቹ አለቆች አይደለም። በጣም ጥሩ ሰው ነው፣ ግን የአለቃው ልጅ ሲበዛ ጨምላቃና ባለጌ ነው። አለቃው የልብ ድካም ነበረበትና መኪና ሲነዳ ልብ ድካሙ ተነስቶ ተጋጭቶ ይሞታል። ማታ ከሥራ በኋላ ሶስቱም ይገናኙና ስለ ቀን ውሏቸውና ሌላም ነገር ይጨዋወታሉ። ከርት ዛሬ አለቃው በልብ ድካም እንደሞተና ልጁ ከዚህ በኋላ የሱን ቦታ ተክቶ እንደሚይዝ በጣም አዝኖ ይነግራቸዋል። በቀጣይም ቀን እነ ኒክ ቢሮ የሹመት ቀን ነበር። ኒክ ሹመቱ ለኔ ነው የሚሰጠኝ ብሎ እርግጠኛ ሆኗል። በተስፋም እየጠበቀ ነበር። ግን አለቃው እኔ ብዙ ኃላፊነት በወስድ ይሻላል ብሎ ራሱን በራሱ ይሾማል። ከስብሰባም በኋላ ኒክ አለቃውን ስለ ጉዳዩ ያዋራዋል። አለቃው ግን አርፈክ ብትቀመጥ ይሻላል፣ አለበለዚያ የትም ድርጅት እንዳይቀጥሩ አርጌ ነው ደብዳቤ መጽፈብህ ብሎ ያስፈራረዋል። ከርት ደግሞ ቢሮው በአንድ ቀን ወደ ሲኦልነት ተቀይሮበታል። ከአባትየው ሞት በኋላ ልጅየው ባቢ ቢሮውን ምስቅልቅሉን ነው ያወጣው። አባቱ ላይ ቂም ያለበት ይመስል የድርጅቱን ገንዘብ ይዘረዋል። ዴል ደግሞ አለቃው ጁሊያ ብሩን ቆልፋበት ከጋብቻ በፊት ብትወሰለት እንደ ኃጢአት አይቆጠርብህም፣ ይልቁንስ ሳታገባት ቶሎ እንፍጠን ብላ በጣም ታስቸግረዋለች። ዴል ግን መቼም እንደማያደርገው ይነግራታል። በመነጋታውም እንዲሁ አብረን ካላደርን ብላ ትፈታተነዋለች። ሐሳቡን ሙሉ ለሙሉ ከአእምሮዋ እንድታወጣውና እንድትተው ይነግራታል። እሷ ግን አብረን አድረናል ብዬ ለፍቅረኛ ነግራታለሁ ትለዋለች። ዴልም ነገር ያታታምንሽም ይላታል። ጁሊያም ትዝ ይልሃል መጀመሪያ ቀን ጥርስህን ልትታከም የመጣ ቀን የዛን ማደንዘዣው አደንዝዞክ እያለ ሌላ ነገር የምናረግ አስመስዬ ፎቶ አንስቼሃለሁ ብላ ፎቶውን ታሳየዋለች። ዴልም ይሄን ሁሉ ያረግሽው መድኃኒቱ አደንዝዞኝ በነበረበት ሰዓት ነው ብሎ ክው ይላል። ጁሊያም ስለዚህ ብትዘጋጅ ይሻላል፣ አለበለዚያ ለፍቅረኛ ነው ማሳየል ብላ ጥላው ትወጣለች። ማታ ላይ ምርር ያላቸው ጓደኛ ማቾች አለቆቻቸውን መግደል አለብን ብለው ይወስናሉ። እንዴት እንደሚያደርጉትም ሲያስቡ ራሳቸው ከሚገሉ ቢያስገድሏቸው የተሻለ አማራጭ እንደሆነ ይገባቸውና ቅጥር ነፍሰ ገዳይ ማፈላለግ ይጀምራሉ። በመጨረሻም ከርት አንድ የጥቁሮች ባር ይወስዳቸውና ባርቴንደሩን በብር ሰው የሚገድል ሰው ታውቃለህ እንዴ ብለው ሲጠይቁት ምን አይነት ንቀት ነው ብሎ ይጮህባቸዋል። ይቅርታ ብለውት ሲወጡ አንድ ሰው ግን ንግግራቸውን ሰምቶ ነበርና ከኋላ ተከትሏቸው ይወጣል። ከዛም ስራውን እኔ እሰራላቸዋለሁ ብሎ $5000 ይጠይቃቸዋል። ሶስቱም ሳምንቱን ሙሉ ወጥረው ይሰሩና ብሩን ያመጡለታል። አመጣው ግን ሲሰጡት
ክፍያው እሱ ሊገድልላቸው ሳይሆን እንዴት እንደሚገድሉ መንገድ ሊነግራቸው እንደሆነ ይነግራቸዋል። ታታልለናለህ እንዴ ብለው ይበሳጫሉ። ተረጋጉ፣ ምነግራችሁን ነገር ሰማችሁም አልሰማችሁም ብሩ እንደሆነ የኔ ነው ከዚህ በኋላ ብሎ ሽጉጥ ሊመዝ ሲል እሺ ብለው ፈርተው ምክሩን መስማት ይጀምራሉ። ከዛም ምን መሰላችሁ ማድረግ ያለባችሁ? እንዳትጠረጠሩ አንዳችሁ የአንዳችሁን አለቃ ግደሉ ይላቸዋል። በሐሳቡ ተስማምተው ይወጣሉ። ምን ማድረግ እንዳለባቸውም አውርተው ይለያያሉ። በቀጣይም ቀን መረጃ ለመሰብሰብ ወደ አለቆቻቸው ቤት ለመሄድ ይገናኛሉ። መጀመሪያም ወደ ከርት አለቃ ባቢ ጋር ይሄዳሉ። እሱ ከቤቱ ሲወጣ ጠብቀው ይገቡና መረጃ ማሰባሰብ ይጀምራሉ። ነገር ግን እንዲህ አይነት ነገር ላይ ልምድ አልነበራቸውምና ቤቱን ብልሽት ያደርጉታል። ዴልና ኒክ ሳያውቁ ኮኬን ይደፉና እሱን ሲያጸዳዱ ሸቷቸው ይጦዛሉ። ከርት ደግሞ ቤት ውስጥ የባቢ ሞባይል ያገኝና ኪስ ውስጥ ይከታል። ዴልና ኒክ ስለጦዙ ሌላ ምንም ነገር ሳያገኙ ይወጣሉ። በቀጣይም ኒክ አለቃ ጋር ይሄዳሉ። ቤቱም ይደርሱና ዴልን አንተ እዚህ ቆየን፣ ሰው ሲመጣ ካየ 2 ጊዜ ክላክስ አርግ ብለውት ወደ ውስጥ ይገባሉ። ዴል ግን ጡዘቶ ገና አለቀቀውም ነበርና ጭራሽ ምን እንዳሉትም ይረሳዋል። ከዛም የኒክ አለቃ ይመጣል። ዴልም ሳንዱች እየበላ ነበርና በልቶ ጨርሶ ፌስታሉን መንገድ ላይ ይጥላል። የኒክ አለቃ ያየውና ማን አባ ስለሆንክ ነው እኔ ክልል ላይ መጥተህ ቆሻሻ የምጥለው ብሎ ፌስታሉን አንስቶ በመስኮት በኩል ያዋረዋል። እየጮኸበትም እያለ ከፌስታሉ ውስጥ ትንሽ የቀረው ሳንዱች አፍ ውስጥ ይገባና ማቃሰት ይጀምራል። ለካ ሳንዱቹ የለውዝ ነበርና አለቃው ደግሞ የለውዝ አለርጂ ያለበት። ዴል በጣም ይደነግጣል። ከመኪናው የሚወርድና ሊረዳው ይሞክራል። አለቃው ካልሲ ስር መርፌ ያለ ብሎ ይነግረውና እሱን አውጥቶ ደረቱ ላይ ይወጋዋል። ኒክና ከርት የሚሆነውን ነገር በመስኮት ያዩና ዴል አለቃውን እየገደለ መስሏቸው እየተሯሯጡ ሲወጡ ከቦቢ ቤት ያነሳው ስልክ ከርት ይወድቅበታል። የኒክ አለቃ ሚስት መጣና ዴል ባሏን ስላተረፈላት ታመሰግነዋለች። በቀጣይም ቀን ሶስቱም ሱፐርማርኬት ለውዝና የአይጥ መርዝ ለመግዛት ይገናኛሉ። ለውዙ ለኒክ አለቃ ሲሆን የለውዝ አለርጂ ስላለበት በሱ ሊገሉት ነው። የአይጥ መርዙ ደግሞ ቦቢ የሚስበው ሐሺሽ ውስጥ ሊጨምሩት ነው። ከዛም ወደ የሥራቸው ይበታተናሉ። ኒክ የከርት አለቃ ቦቢ ጋር የአይጥ መርዙን ይዞ ይሄዳል። ዴል ደግሞ የኒክ አለቃ ጋር ለውዙን ይዞ ይሄዳል። ከርት ደግሞ የዴል አለቃ ጋር ጁሊያ ጋር ይሄዳል። የኒክ አለቃ ቤት ውስጥ ሞባይል ሲጠራ ይሰማና ዝቅ ሲል ከርት የጣለውን የቦቢን ስልክ ያገኛል። ሞባይሉንም ከፍቶ ያየውና ቀጥ ብሎ ወደ ቦቢ ቤት ይሄዳል። በዚህ ሰዓት ዴል ወደ ውስጥ ይገባል። የኒክ አለቃም ቦቢ ጋር ይመጣና ሞባይሉን ቤቱ ስላገኘ ብቻ ከሚስቱ ጋር የማገጠበት መስሎት 2 በሽጉጥ ይገለዋል። ኒክም ዳር ይዞ ቆሞ ነበርና አለቃው ቦቢን ሲገድል ሲያይ በጣም ይደነግጣል። ሶስቱንም ካፌ እንገናኝ ብሎ ደውሎላቸው መኪናውን በፍጥነት ማሽከርከር ይጀምራል። ከዛም የኒክ አለቃ እንዲታሰር ለፖሊሶች እናሳውቅ ብለው ይስማማሉ። ምክንያቱም እሱን ካሳሰሩት ብዙ ዓመት ይፈረድበታል። የከርት አለቃ ደግሞ ሞቷል። የቀረችው የዴል አለቃ ነበረች። እሷን ደግሞ ለካ ከርት ሊገላት ሲሄድ መግደሉን ትቶ አብሯት ተኝቶ ነው የመጣው። እኔ በደንብ አስደስቼልሃለሁ ከዚህ በኋላ አታስቸግረህም ይለዋል ዴልን። ከባርም ሲወጡ ፖሊስ ይመጣና ጥያቄ ይጠይቃቸዋል። ለምንድነው ይሄ መኪና ወንጀል በተካሄደበት ቦታ ቆሞ የነበረው ብሎ ኒክን ይጠይቁታል። ኒክም ይደነግጥና ይዋሻል። ፖሊሶችም ስለተጠራጠሯቸው ወደ ፖሊስ ጣቢያ ይዘዋቸው ይሄዳሉ። እዛም ሄደው ሲቀበጣጥሩ ፖሊሶቹ መጠራጠር ይጀምራሉ። ምክንያቱም ሟቹ የከርት አለቃ ነው። ከርትና ኒክ ደግሞ ጓደኛሞች ናቸው። በዛ ሰዓት ደግሞ ኒክ መኪናውን እዛ አቁሞ እሱ መኪና ውስጥ ነበር እና ይሄ ሁሉ ተራ አጋጣሚ ነው ልትሉኝ ነው እንዴ ብሎ መርማሪው ይጮህባቸዋል። መረጃ እንጂ ማስረጃ ስላልነበራቸው ግን በነጻ ይለቀቃሉ። የግድያው ቦታ ስለሚመረመር ግን የእናንተ አሻራ ይገኝና ብሎ መርማሪው ያስፈራራቸዋል። በዚህ ሰዓት ይደነግጡና ግድያውን እንዴት መፈጸም እንዳለባቸው የነገራቸው ሰውዬ ጋር ይሄዳሉ። እዛም ሲሄዱ ያጋጠማቸው ነገር ሌላ ነበር። ሲጀመር ሰውየው ገዳይ አይደለም። ምንም አይነት ግድያ ውስጥም ተሳትፎ አያውቅም። ከፍተኛ ሰራ የተባለው ወንጀል ፊልም ኮፒ እያደረገ መሸጥ ብቻ ነው። ይሄንንም ሲያውቁ እርር ብለው ከባሩ ይወጣሉ። ግን ሲያስቡት ገዳዩ የኒክ አለቃ እንደሆነ ለፖሊስ ትክክለኛ ማስረጃ ካቀረቡ እነሱ ነፃ እንደሚሆኑ ሲገባቸው የድምጽ መቅጃ ደብቀው ይዘው ገብተው ሊያናዝዙት ይወስኑና ወደ ቤቱ ይሄዳሉ። ቤቱ ሲገቡ ግን መብራት ጠፋፍቶ ነበር። ልክ እነሱ ሲገቡ ሰርፕራይዝ ብለው ብዙ ሰዎች ይጮሃሉ። ለካ የኒክ አለቃ ልደት ነበርና ሚስቱ ከስራ ሲመጣ ሰርፕራይዝ ልታረገው እየጠበቀችው ነበር። ከዛም ያለቃው ሚስት ዴልን ባለፈው ባሌን የረዳው ልጅ ነህ አይደል ብላ ታስታውሰውና ይቀላቀሏቸዋል። ከርትም ሚስትየውን ገና እንዳያት ይማረክባትና ማሽኮርመም ይጀምራል። በመጨረሻ አለቃው ይመጣና እቃውን ሊያስቀምጥ ወደ ውስጥ ሲገባ ኒክና ዴል ተከትለውት ይገባሉ። ከርት ግን ከሚስትየዋ ጋር እየተጀናጀነ
ከነሱ ጋር መግባቱን ይረሳዋል። መጥፎነቱ ደግሞ ድምጽ መግጃው ከርት ጋር ነበር የነበረው። እነ ኒክ ሁሉንም ነገር አለቃውን ያናዝዙታል፣ ግን መግጃው ስላልነበረ ምንም ዋጋ አልነበረውም። ከዛም አለቅየው ሶስቱንም እንደሚገላቸው ይዝትባቸዋል። ደንግጠው ቶሎ ይወጣሉ፣ ግን ከኋላቸው ይከተላቸዋል። መኪናቸውንም ከኋላ እየገጨ ያስጨንቃቸዋል። የከርት መኪና ግጭቱ ሲበዛበት ወንጀል እየተፈጸመ ነው ብሎ ስለሚያስብ ሞተሩን ያጠፋና በራሱ ፖሊስ ጋር ደውሎ ይጠራል። ብዙ ዶላር ከፍሎ ነው ይህንን ሲስተም መኪናው ላይ ያስጫነው። ሲቆሙም የኒክ አለቃ ሽጉጥ ይዞ ይመጣና እንደዛ ሰውዬ አናታችን ሳልበታትነው ውረዱ ይላቸዋል። ግን እነሱም በሽጉጥ ከመምታት ይልቅ የራሱን እግር ይመታና ሽጉጡን ለዴል ይሰጠዋል። ዴልም ድንገት ሳቅ ይቀበለዋል። አሁን ጥፋቱ በማን እንደሚሳበብ እናያለን። ቦቢን እንደገደልነው እንዳትናገር ብለው እኔንም እግር የመቱኝ ብዬ ለፖሊስ እናገራለሁ። እኔ በሰራሁት ወንጀል እናንተ ተማቅቀዋታላችሁ ይላቸዋል። ፖሊስም በቦታው ይደርስና እጃችሁን ወደ ላይ ይላቸዋል። እሺ ግን ምናሰማችሁ ነገር አለ ብለው መቅጃው አለቅየው አሁን የለፈለፈውን የቀዳ መስሏቸው ለፖሊሶቹ ይሰጧቸዋል። በግጭቱ ምክንያት ግን መቅዳት አቁሞ ነበር። የከርት መኪና ሲስተሙ ዘመናዊ ስለነበር ሁሉንም ነገር ቀርቶ ነበርና ሁሉንም ነገር ከሱ ላይ ይሰማሉ። አለቅየውም 25 ዓመት ተፈርዶበት እስር ቤት ይገባል። ኒክም አዲስ ስራ ያገኝና መስራት ይጀምራል። ከርትም ቦብ የሌለበት ቢሮ ውስጥ በነጻነት መስራት ይጀምራል። ዴል ደግሞ ጁሊያ ስታስቸግረው እሺ ፈቃደኛ ነኝ እና አርግ ይላትና መጀመሪያ ግን የዚህን ሰውዬ ልብስ አውላልቂና እላዩ ላይ ውጪበት ይላታል። አውቀው ጓደኛውን ታካሚ ያስመስሎ አምጥቶ ነበር። ጁሊያም እውነት መስሏት እንደዛ ስታደርግ ዴል ከውጭ ሆኖ የመግደል ምክሩን የሰጣቸውን ሰውዬ ቪዲዮ ቅረጽ ብሎት እያስቀረጸ ነበር። ከዛም ከዚህ በኋላ አፈላለው ብትይ ይሄንን ነው ለሰው ሁሉ ማሳየልሽ ብሎ የራሷን ጨዋታ ራሷ ላይ ይጫወትባል።